አሰላሙ አለይኩም ወራህመቱላሂ ወበረካቱ። የረበና ሰላም በእናንተ ላይ ይሁን። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። እንዴት ናችሁልኝ? ላይክ፣ ሰብስክራይብ፣ ሸር ለምታደርጉኝ ለምታበረታቱኝ እህቶቼ ከልብ እያመሰገኑ ምስጋናን ይቀጥላል ማለት ነው። በኮሜንትም በአስተያየትም በሁሉም በነገራችን ላይ ያጠፍቻለሁኝ የኔትወርክ ጉዳይ ነው። ኔትወርክ ስለሌለ ነው። ኔትወርክ ስለሌለ የት ሀገር ነሽ የምትኖሪው ልትሉ ትችላላችሁ። በነገራችን ላይ ያው የሰው ቤት ያለ ሰው ይላል የኔ ቃል እና እንዴት ናችሁልኝ? እንዴት እያረጋችሁ ነው? ስራ፣ ጤና፣ አዱንያ እንዴት እያደረገቻችሁ ነው? እና እህቶቼ በተረፈ ምን አዲስ ነገር አለ? ላይክ ሰብስክራይብ እያደረጋችሁ አበረታቱን። እንደ ምንድነው ትንንሽ ሰብስክራይብ ላላቸው ሰዎች ግን ጣል የምታደርጉን? እና እህቶቼ እኛው በእኛ እናድጋለን። ግን እናንተ እኛው ለኛ እንድናድግ የማትፈልጉ ቅመሞችዬ አላችሁ። በስራዎቹ የምትስቁ የምትሳለቁ ብዙዎች ናችሁና ግን እኛ ስንሰራ ደገፍ ከፍ አድርጉን ስንል በብር አይደለም፣ በሆነ ነገር አይደለም፣ በጉልበት አይደለም፣ በኮሜንት በአስተያየት ለምትወዷቸው ለወዳጅ ዘመዶቻችሁ ሸር በማድረግ አበረታቱን ትላችኋለሁ። የመዳም ቅመም ሁሌ ለራሳችን ቅመም መሆን አንችልም እንዴ እያሉ ሁል ጊዜ ጥያቄ ምልክት ይጭርብኛል። ለምንስ አብረን አናድግም? አንዳንዶች በታማኝነት ይሰራሉ፣ አንዳንዶች ደግሞ ገባ ብለው ውጥት ይላሉ። ግን ለምን? እኔ ደግሞ ቃል አክባሪ፣ ቃሌን የምፈጽም፣ ውሸት የማልወድ ሴት ነኝ። ውሸትን እጸየፋታለሁ፣ እውነትን ወዳታለሁ። ውሸትን በካሬታ እውነትን በእጆቼ በደግ አደርጋቸዋለሁ። እናማ እህቶቼ እንበረታታ። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አንዳንድ ጊዜም እንደ ኮሜዲ ዜና በዘነዘና እያልን ይቀጥላል። አንዳንድ ጊዜ አንድ ሰው ከሚወደው ጋራ መኖር የሚችለው በፍቅር ብቻ ሳይሆን በጓደኝነትም፣ ጓደኝነት ሲባል የሌላ ጓደኝነት ሳይሆን በቃ መዋለድ ቋንቋ ነው የሚለው ቃል ያዋድደናል። እና እህቶቼ እንደጋገፍ፣ እንስራ፣ አብረን እንደግ። እናንተ የምትወዱት ተቀባብታ ወይም ተወዛዝታ ወይም ተኳኩላ የምትወጣን ሴት ነው። እኛ ደግሞ የመዳም ቅመሞች የመኳኳያ ወቅት የለንምና የመኳኳያ የመጋጋጫ ወይም ጥሩ ልብስ የመልበሻ ወቅት የለንም። ወቅታችን ያው በሸቃሪት ልብስ ወጥተን ላይክ ሰብስክራይብ እያልን ስንላችሁ እስኪ እንደጋገፍ። እኛው ቅመሞች ቅመም ለቅመም እኮ ይደጋገፋል፣ ያድጋልም ይደጋገፋልም። ግን አንዳንድ ቅመሞች ለዲያስፖራ ወይም ሰብስክራይብ ብዙ ላላቸው ሰዎች ነው ከቂጣቸው እየተከተሉ እከሌ እኮ እንዲህ ብታደርግ እንዲህ ቢያደርግ እያላችሁ እነሱ እኮ ዞር ብለው አያዋችሁም። እነሱ እኮ አሁን ብሩኬና ሀይሚ እንዲህ አደረጉ፣ ማነው አብርሽና ሩታ እንዲህ አደረጉ ትላለች ምስኪኗ የመዳም ቅመም። ግን እኮ ዞር ብለው አያዋችሁም እናንተ። እነሱ ዲያስፖራ ናቸዋ። በእናንተ እይታ በእናንተ ቪው በማግኘት በእናንተ ማየት። ግን እኮ እነሱ ዞር ብለው አያዋችሁም። ዛሬ በኒ ማን ቪዲዮ ሰራ ብለው ዞሮ ሊያዋችሁ አያዋችሁም እህቶቼ። ግን እኛው ለኛ ግን ብንደጋገፍ የእነሱን አባረን ተማየት። እኔ መዳም ቅመም ነኝ ደግፊኝ፣ እኔም እደግፍሻለሁ፣ እይልኝ፣ እኔም አይልሻለሁ እየተባባልን ብንደጋገፍ ግን እኛ እናድግ ነበር። ግን እኛ
በኒ አደም አሽቃባጭ ነውና የአደም ልጅ አሽቃባጭ ነው። ላለው ነው የሚያሸረግደው፣ ለሌለው ደግሞ ዞር ብለው ማያይ። እሱ ራሱ የሌለው ሆኖ ላለው ነው የሚያሸረግደው። ለሌለው ቢያሸረጉድ እሱም የለውም። በአንድ ላይ ሆኖ ማደግ ይቻላልና እህቶቼ፣ እነከሌ ተጣሉ፣ እነከሌ ተደባደቡ፣ እነከሌ ተለያዩ እያላችሁ ለምትሰሩ ቪዲዮ ነው ይሄ መልእክቴ። ስለዚህ እህቶቼ አብረን እንደግ። ቅመም ለሰው እንደ ሻማ እየቀለጠች፣ ለቤተሰብ እንደ ሻማ እየቀለጠች ዋጋ የሚያሳጧት ባሎች፣ ዋጋ የሚያሳጧት ፍቅረኛሞች ወይም ቤተሰቦች ምንም እኮ የለሽ። ሁሌ ምሳሌ አንዳንድ ሰዎች ብዙ ነገሮች ይላሉ። አንዱ ሲነሳ እንዲህ አደረግን፣ አንዱ ሲያዝን ባጃጅ ገዛንለት፣ አንዱ እዚህ ቦታ ሊሄድ ሲል አይ ተዳር አግባ ኑር ብለን ሰረግንበት እያሉ ቤተሰቦቿ ልቧን ሲሰብሯት፣ ግን እኛው ለኛ ብንደጋገፍ ያ የተሰበረ ልቧን መጠገን ብንችል ጥሩ ይመስለኛል። እህቶቼ ልባችንን እንደጋገፍ፣ የልብ ስብራታችንን እንጠጋገን፣ የምንሰራውን እውልን እንይላችሁ። ላለው ሰው አታሸርግዱ። አንቺ ዞር ብለው እነዛ በአንቺ ገንዘብ አግኝተው ሸቃሊት ኮነች እኛን እንዲህ የምትለን ይሉሻል። አንቺው አሳድጋሽ እደግ ብለን ያሳደግነው ቀጋ ዞር አለ እኛ ሊጓጋ እንደሚባለው አባባል ያሳደግነው ውሻ ዞር ብሎ ነከሰን እንደሚሉት አባባል እኛው እናሳድጋቸዋለን፣ እኛው ባለገንዘብ እናደርጋቸዋለን፣ እኛው በእነሱ አፍ እንሰደባለን። ግንማ እህቶቼ እኛ እንዳንሰደብ ተፈለግን እኛው ለኛው እንደጋገፍ፣ እንስራ፣ እንለወጥ። ይህን ነው የምላችሁ እህቶቼ። ላይክ፣ ሰብስክራይብ፣ ሼር እየተደራረግን በቃ እንስራ። ትንንሽ ተከታዮች ያላቸውን ተከተሏቸው። እጅ ለእጅ ተያይዞ ማደግ ይቻላል። ግን ካለው ጋራ 100፣ 200፣ 300 ካለው ሰው ጋራ ብትሄጂ የሆነ ኮሜንት እኮ ይሄን ቢሆን ይሄ አይሆንም እኮ ብለሽ ብትዩ አንቺ ሸቃሊት ደግሞ ወይም የሆነ ነገር ብሎ ልብሽን ይሰብረዋል። ስለዚህ እህቶቼ እኔ ላስተላልፍላችሁ የምፈልገው ነገር ቢኖር ከድሃው ድሃ እንደሚባለው ዲያስፖራውን ትታችሁ ድሃና ድሃ ተከባበሩ። ድሃው ከዲያስፖራ ይበልጣል። በጭንቅላትም በአይምሮም በአስተሳሰቡም በምንም አይገናኝ። ድሃ ልቡ ንጹህ ነው። ድሃ ሁሉ ነገሩ ንጹህ ነው። በማንነቱ አያፍርም። ዲያስፖራው ግን ባዶ ኪስ ሆኖ ምንም የሌለው ሆኖ ጥብርር ይልብሻል። ወይም የ250 ጫማ ወይም ሸሚዝ ይለብሳል፣ ግን ኪሱ ባዶ ነው። ጭንቅላቱ ባዶ ነው። ከእናንተ አይበልጥም። ድሃ ግን አስተሳሰቡም አመለካከቱም ሁሉ ነገሩም ከምንም አይገናኝምና እህቶቼ እኛው ለኛው እጅ ለእጅ ሆነን እንደግ፣ እንበረታታ። አትናቁን፣ አንናናቅ፣ እንዋደድ፣ ፍቅርን አንድነትን እናብዛ። ላይክ፣ ሰብስክራይብ፣ ሸር ለምትወዷቸው ውድ ጓደኞቻችሁ ሸር በማድረግ
አብረን እንደግ። ባይ ባይ።